አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ፋሚሊዎች እንዴት ናችሁ? ቀርጬ ከሰር ጠፋብኝ እና የዛሬው ምሽት ይህን ይመስላል። ሰፈራችንን በዚህ መልኩ ጎብኙልን እያልኩኝ ነው እና በዚህ መልኩ ጉብኝት አድርጉ። እዚህ አካባቢ ያላችሁ ኢትዮጵያዊ ወይዬ በሉኝ በኮሜንት። እኔም ያለሁት እዚህ ሰፈር ነው የኔ ውዶች። እዚህ አካባቢ ያላችሁ ኢትዮጵያ በኮሜንት ወይዬ በሉኝ። እኔም እዚህ ሰፈር ነኝ እላችኋለሁ ማሮቼ። ይህን ይመስላል ሰፈሩ። እንደዚህ ምር ድምቅ ያለ ነው ትላላችሁ። ለመናገር ሰፈሩ ደስ የሚል ነው ለመናገር ማለት ነው። በጣም ያምራል። እዩት፣ በጣም ያምራል። አረንጓዴ እየበዛበት ነው። እንግዲህ እኔ ያለሁበትን ሰፈር ነው ማሳያችሁ። ከዚህ የበለጠ እንዳለ አውቃለሁ። ይህ ግን እኔ ያለሁበት ሰፈር ነው። እዚህ ሰፈር ያለሽ ኢትዮጵያ ካለሽ ወይዬ በይኝ በኮሜንት የኔ ውድ። እኔም ያለሁት እዚህ ሰፈር ነው እልሻለሁ። እዚህ ሰፈር ያለሽ ኢትዮጵያ በኮሜንት ወይዬ በይኝ። እኔም እዚህ ሰፈር ነኝ እልሻለሁ የኔ ውድ። እርግጥ እዚህ አካባቢ ኢትዮጵያኖች አሉ። ሰፈሩ የሆነ ወጣ ያለ ሰፈር ነው። የሆነ ምሪት ነው መሰለኝ እንግዲህ አላውቅም ለመናገር። ግን ከዱባይ ወደዚህ ራሱ 30 ደቂቃ ይሆናል ብላኛለች አንዲት ሙከይፍ ተበላሽቶ እኛ ቤት አንዲ መካኒክ መጣ ማለት ነው። 30 ደቂቃ ነው 40 ደቂቃ ብላኛለች። አላውቅም ሊሆን ይችላል። እኔ ግን አላውቀውም እላችኋለሁ ውዶቼ። ሰፈራችን ግን በዚህ መልኩ ነው። አረንጓዴ የበዛበት ነው። ዛሬ ምሽታችን በዚህ መልኩ ነበር እላችኋለሁ። እሺ አይናኔን ያውኛል ሰዎቹ ደግሞ። እኔ እኮ እየፈራው እነሱ አላስገባም። እና በዚህ መልኩ ነው ልጆች። ይህን ይመስል ነበር። ምርጥ ቆይታ ነበር ትላላችሁ። ከፊቴ እዚህ ጋር እየተንጎባለሉ ወይ ቶቶ ላይ ሄዱ ወይ መንገዱን አይለቁልኝ። ጋሬጣ ሁላ ሰምታችኋል። እውነት እኮ ነው። ወይ መንገዱን አይለቁልኝ ወይ ቶቶ ላይ እንቀሳቀሱ። አሁን ይህን ሰፈር ብለሽ ነው ወይ? ስንት ጽድት ያለ ሰፈር አለ እንዳትሉኝ እሺ። ከዚህ የበለጠ ጽድት ያለ ሰፈር የለም። ከዚህ የበለጠ ሰፈር የለም እላችኋለሁ። ፏፈሽ ያለ ሰፈራችን ነው። ይህን ይመስላል ሰፈራችን። እንደዚህ በአረንጓዴ ሽብርቅ ምቅ ያለ ነው እላችኋለሁ። አሁን ለመናገር በቀን በጣም ያምራል። አሁን ምሽት ስለሆነ ነው። ደግሞ ያው ታውቃላችሁ ማብራት ብዙም የለም። በዚህ መልኩ ለማንኛውም እንግዲህ የዛሬው ምሽቴ በዚህ መልኩ ተጠናቋል እላችኋለሁ የኔ ውዶች። ይህን ይመስላል እዚህ አካባቢ ያለች ኢትዮጵያ። በድጋሚ
ንገሪኝ በኮሜንት። ወይዬ የእውነት በጣም ያምራል። ከባቢ ምናምን ነገር በጣም ያምራል። ግን ማሻአላ ያው ከዚህም በጣም ቆንጆ ቆንጆ ሰፈር እንዳለ እና በዚህ መልኩ ተጠናቋል ትላላችሁ። ሰላም ሁኑልኝ።